ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ ሙስሊም ክርስቲያን ውዶችዋ። ዛሬ ደግሞ መጥቼላችኋለሁ እና የባለፉትን እንትኖች ጨርሼ ሌላ አምጥቻለሁ። ደስ ብሎኛል። አሁን ደግሞ ግዙኝ ይዘዙኝ። ረመዳን የኢድ ቤተሰቦቻችሁን አስደስቶ እኔንም ግዙኝ ያግዙኝ ነው የምላችሁ። ደግሞ በሳንቲም በምትረዱኝ እህቶች አመሰግናለሁ። አሁንም ድጋፋችሁ አይለይ፣ ከጎኔ ሆኖ ኢንሻአላህ። አሁን ደግሞ ረመዳን እንደተፈታ አፋር ክልል አይደለሁ፣ እያመመኝ ነው፣ ሰውነቴን እየጠዘጠዘኝ ነው፣ ጭንቅላቴን ግማሽ ጎኔን እያላመጠኝ ነው። ለዛ ሂጄ ግመል ወተት ጠጥቼ እመጣለሁ። አሁንም ደግሞ ከጎኔ ሆኖ ነው የምላችሁ ልጆቼ። እንደገና ደግሞ ዛሬ ነብራማው በስንዴም ማለት ይሸላችኋለሁ። ይሄን ይመስላል። የባለፉትን የገዙኝ እህቶች አላህዬ አመሰግናለሁ። ወይ ደግሞ ብርም ጭምር እያደረጉ ይልኩልኛል ሲገዙኝ አመሰግናለሁ። ይኸው እንደዚህ አበረታቱኝ አልኳቸው። ይኸው ሳቅ አልኩኝ አሁን ስገዙኝ ማለት ነው። አሁንም ደግሞ ግዙኝ ውዶችዋ፣ ችላ አትበሉኝ፣ እህታችሁ ነኝ፣ የትም አትጣሉኝ። ለምን እኔም ሰርቼ ማግኘት የምችል ነበር፣ ግን አላህ እንደዚህ ነሽ እንደዚህ ሁኚ አለኝ። አልሐምዱሊላህ። ለዛ ሁላችሁም አሁን ገዙኝ ይዘዙኝ ነው የምላችሁ። ደግሞ የምልክበት ሀገር አዲስ አበባ ልካለሁ። አዲስ አበባ ዛሬ ተልኮ ነገ ይገባል። አዲስ አበባ 2 ቅርንጫፍ ሲኖር 22 አዲስ አበባ 22 እና መርካቶ ቅርንጫፍ አላቸው። ከዛ ደግሞ ደብረ ማርቆስ መናኸሪያ ፊት ለፊት፣ ደብረ ብርሃን፣ ድሬዳዋ፣ አዳማ፣ ደብረ ብርሃን፣ መቀሌ፣ አፋር ሎጊያ ከሽቲው ሀገር ሽቲ ልካለሁ ከፈለጋችሁ። በቃ የመላኪያ የአዲስ አበባን ብቻ ነው እስካሁን ያወቅኩት። የክፍለ ሀገሮች ምን ያህል እንደሚጨምር የአዲስ አበባ እስከ 3 ኪሎ 500 ብር ብቻ ነው የመላኪያ የሚያስከፍለው። ከዛ በላይ ይጨምራል። ከ3 ኪሎ በላይ ሲሆን ይጨምራል። ያው ይዘሽ ስትመጪ እንነግርሻለን ያሉኝ። በተረፈ ይሄንን ሰጡኝ ማለት ነው። እንትን ምንድነው ይኸው የሚልኩበት አሁኑኑ ይባላሉ እና 21 ቢሮ ደርሰናል ይላሉ። እና ይሄን ይመስላል። ብቻ እኔ እንትን እላለሁ። ይኸው ጅጅጋ፣ ጋምቤላ እና ሁሉም ቦታ እልካለሁ። ውዶቼ ዋ ግዙኝ፣ አበረታቱኝ። አረቢያ መጅልስ ማዘዝ የምትፈልጉ እሰራለሁ። የትራስ ልብሶች፣ ምንጣፎች እንደዚህ በቃ ምንም አይነት ነገር እሰራለሁ። እኔ አበረታቱኝ። ሰርቼ መብላት እፈልጋለሁ። ወላሂ ላዚም አላህ ይሄን በሽታ ንቅል ያርግልኝ። ዛሬ እንዱ አሳረጋ አድርጋለሁ እያለቀስኩኝ አላህ ይስማኝ። 27ኛው ሌሊት ረመዳን ናት የዛሬ ትኩጭም ቪዲዮ መሰራ ፈጅር ነው። ሶላት የለኝም ግን አላህ እየለመንኩ እያለቀስኩ ዱዓ ሳረግ ነው ያደርኩት። አላህ ይቀበለኝ ያ ረቢ አላህ። አላሁመ ይሽፊኒ ያሽፊ መርዳል ሙስሊሚን ያ ረቢ አላህ። አላሁመ ይሽፊኩም ይሽፊኒ ያ ረቢ። የታመማችሁት ደህና የሆናችሁትም ደግሞ አላህ ይጠብቃችሁ። የሞቱትንም አላህ ይዘንላቸው። አላህ ቀብራቸውን ኑር ያርግላቸው። ውዶች ወይ ይህን ምላችሁ ያገዛችሁኝም የገዛችሁኝም አመሰግናለሁ። ሳቅ ሳቅ እያልኩ እንዲመጣ እርዱኝ፣ እህታችሁ ነኝ። ለምን እኔ በዚህ ሰዓት መረዳት የምፈልግ አይደለም። አላህ ይችን በሽታ ሲሰጠኝ እንግዲህ ምንም አማራጭ ስለሌለኝ ነው። ይኸው ግዙኝ ነው የምላችሁ። አሁንም ደግሞ 15500 ብር በኢትዮጵያ ብትልኩልኝ ከዚህ ልብስ አንድ እህቴ በስደት እንደኔው ስደትን ያየች እንደኔው ሙስባ እንዳይገጥመኝ ብላ በእኔ ሙድ መያዟን ብተው ጥሩ ነበር። ይኸው ይሄን ልብስ አዛ በእሷ ትእዛዝ የተሰራ ይሄ ሁላ የሚገዛኝ አጥቼ ቁጭ ያለ ልብስ ይሄ ሁላ የራሷ ምርጫ አንድ ያልተጨመረበትም ሺቲ ደርበን የሚባል አዛኝ ይሄ ቁጭ ብሎ ቀርቶብኛል። እና አሁን ያልተሰፋው 1700 ነው የሚሸጠው። እኔ አሁን 1750 ይሄንን እስከ ሻርብ ይኸው ሻርብ ደግሞ ላሳያችሁ። ለምሳሌ ይሄ ሻርብ ይሄን ሻርብ ይብላኝ ምርጥዬ ነው። ያኔ የኔ ብጤዎች ኢድ ለብሰው ቢሄዱ ደስ ይላቸዋል። ይሄው ይሄንን ሻርብ እንዲያርጋችሁ እዛ አንድ ማች እያረኩ ለምሳሌ ይሄን እንደዚህ እያረኩ ሰጥላችኋለሁ። 10 ፍሬ የምታዙኝ 10 ምስኪን አለብስላችኋለሁ። ኢድን ደስ ብሏቸው ይውላሉ። ለዛ ይኸው ዘዙ። ይኸው አሁን ይሄንን እንዲህ ስትር ብለው ለመስገድ ራሱ እንትን ከውስጥ እንትን ከለበሱ ለሽቲው በቂ ነው። ሂጃብ አይደለም እንዲህ ሻርብ ነገር ነው። እና ይኸው ደግሞ አንሸራተትም ኮተን ነው። መሪም የሚባሉ አሉ። ለዛ ልስጥላችሁ እዘዙኝ። ያቺ እህቴ ደግሞ ዱዓ ታርግ። እኔ በሰው ሀገር ኑር ያለሁ ፈተና ነው ቆል እኔን ወርጄ ቢያንስ እንኳ 1000 ብር የባጃጅ ያጠፋሽውን እንኳ ብላ
አፉ በኝ ይቅር በኝ እንኳ በእኔ ምክንያት ሂጂ ይሄን አምጪ እያለች ያስመጣችኝን አንድ ቀን ሰፊቱ ራሱ እንዴት እንዳስመረርኳት 20 ሺህ አሁን ሰፍተሽ ጨርሽ ብዬ ማለት ነው። ለዛ 1,000 ብር እንኳ የሄድሽበት የመጣሽበት የባጃጅ እንኳ ብላ ላከችልኝ። እንደዛ አልፍታይ 30,650 ብር አዛ በትእዛዝ አሰርታ ራሷ ሪከርዷ ሁሉ ነገር አለኝ ራሷ አዛኝ ማለት ነው። ፍላጎቴ ኖርማል አይደለም ደርበን ነው አጣርቼ ተፈላጊ ያለው ደርበን ነው ተብያለሁ። ደርበን አዘጋጅልኝ ብላ ስራዋን ይስጣታል። ለዛ አሁን ልላችሁ የፈለኩት ይሄን ግዙኝ። እሷ አዛ ያከሰረች ነው። የከተማው ሰው ደግሞ አይፈልገውም። መረከቢያ ቦታ መልሹ ብለው የነበረ ግን ምንድነው መልሼ ስወስደው መሰፋት የለበትም። የተሰፋውን ምን እናደርገዋለን? ግን ተቆርጦ እንደተቀመጠ ቢሆን ይሸጣል። መልሶ ሌላ ተረካቢ ይወስደዋል ነው ያሉኝ። ለዛ ግዙኝና ለኔ ቢጤ ላልብስ። ብዙ ነው፣ በእርግጥ ብዙ ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 ያለኝ 21 የምትገዙ በቃ አዘዙኝ። 2 ሰዎች ብታዙኝ ያሁን አይከብዳችሁም። እስከናለባሹ 1550 ብር 1550 ብር እንዳልኳችሁ ሻርቡም ትላልቅ ነው። በዚህ ዘር ብቻም ሳይሆን በሌላም ዘር አለ። ግን ደግሞ እንደዚሁ ትልቅነታቸው እንደዚሁ ይኸው ለማጣፋት ቆንጆ ናቸው እና ውዶቼ እኔንም አስደስቱኝ እነሱንም አስደስቷቸው ብዙ ነው የምላችሁ። ይኸው ደግሞ አለመንሸራተታቸው ደግሞ ያምራል እና እንደዛ ነው የምላችሁ ውዶቼ። ይሄንን ልብስ ይሄንን ከፊት ብታነሱልኝ ደስ ይለኛል ከቻላችሁ። ወላሂ እኔ ብችል ብር ቢኖረኝ ራሴ እሰጣቸው ነበር። ግን እኔም የለኝ ሆኖብኝ ከእናንተ እየለመንኩኝ ሆኖብኝ ወላሂ እኔም እህታችሁ ወላሂ ቸር ነበርኩ። ግን ያው እንግዲህ አልሐምዱሊላህ ረብል ዓለሚን እንደዛ ነው የምላችሁ ውዶቼ። ተረፈ ደግሞ የጅማ ልጆች ዘዙኝ ግዙኝ፣ ለቤተሰቦቻችሁ አደርስላችኋል። የሚሸጠው እንደ ገበያው ነው። ከገበያው የተለየ ነገር የለውም። ስለማሰፋ የስፌት ብቻ ነው የምጨምረው ከገበያው እና እንደዚህ ነው የምላችሁ። አሁን ይሄ ገበያ የሚሸጠው 3550 3600 ነው። እኔ ደግሞ የምሸጠው ኦቨርሉክ አስመትቼ፣ ኦቨርሉክ ማለት ይሄንን ዙሪያውን ማለት ነው። ይሄንን ወዲና በወዲ ይሄ ደግሞ ሲመታ በጣም ስለሚያስቸግራቸው እየፈነቀሉ እንደውም 50 ብር አድርጊ ብላ ዛሬ በግድ ነው 30 ብር የሰፋችልኝ። በቀጣይ 50 ብር ነው ብላኛለች። ይሄ ደግሞ ትልቅ ነው ብለው መስፊያ 50 ብር አሰርቼ ነበር 1-2 ቀን። አሁንም ቢ ብለው ትናንት ወዲያ 70 ብር ነው ያሰፋው። ይሄ 200 ብር ያስፈልገዋል። ትልቅ ነው በዚህኛው በኖርማል ሽቲ እና በደርበን ሽቲ አይነት ትልቅ ነው ብለው አሁን ትናንትና ሳሰፋ 70 ብር አስከፍለውኛል። ዙሮ ገና ያኔ በየቀኑ ነው ነገሩ የሚጨምረው እና የዛን ነው የሚጨምረው እንጂ ከገበያው ምንም እንትን አለም። እኔ ደግሞ ያው ለሰርፕራይዝ ለማድረግ ለምትፈልጉ ምስኪን ለማልበስ ለምትፈልጉ እያልኩ ነኝ። የሚያዙኝ አታሰፊ ካሉ አላሰፋም። ተመልከቱ ደግሞ ይሄ እንትን ማለት ነው። እዚች ጋር ለብሼው የራሱ አብሮ እንትን ያለ አይመስልም። ይሄን ደግሞ በነገራችን ላይ በጣም ቁመኑ ረጅም ስለሆነ የፈለገ ሰው ቁመቱን ቆርጦ እጅ ማሰራት ይችላል። አሁን የኔ ቢጤ ለብሼ ልሂድ ብላ አሁን ይሄን ልክ አይሆንም፣ ይረዝማል። ለዛ ከታች አስቆርጬ እጅ ሙሉ ማስደረግ ይችላል። ይኸው እንግዲህ እጁም እንትን ከፍ ስለሚል ነው እንጂ እጅና እጅ ስናንቀሳቀስ ያው እንትን ድረስ ይደርሳል። እዩት። ለዛ ውዶቼ ይሄን ይመስላል። ስልኬ አብሬ እለቃለሁ እዚህ ቪዲዮ ጋር ያዛችሁ ግዙኝና አሁን ነገ ውሏችሁን ያዛችሁኝ ነገ ማስከኞ እልካለሁ። ሮብ ይደርሳል ማለት ነው። ሐሙስ እንኳን ቢሆን ኢድ የተሰፋ የተዘጋጀ ስለሆነ ወስዶ መልበስ ነው። ለምሳሌ ይቺ ሌላ ነገር ናት። ይቺ አብራ ከፈለጋችሁ ነው እንጂ ገበያው ላይ አብራ አትሸጥም። እኔ ራሴ ነኝ እንትን ያልኳት። ወይ ላሳያችሁ። ይቺ ማለት ነው። ይቺ አያችኋት? ስትር ታደርጋለች። ያያችሁ? ይሄ እንትኑ ሸርተት ስለሚል ውርድ ቢል እንኳን እንትናችን እንዳይታይ ማለት ነው። ያ ፀጉራችን እንዳይታይ። አሁን እንግዲህ አንዳንድ ደግሞ አሉ ፀጉራቸውም እንዲታይ የሚፈልጉ አለ። ሄዲያ አይስታቸው። ለዛ ይሄን ይመስላል እንግዲህ እንደዚህ ነው የምላችሁ ውዶቼዋ። እዘዙኝ። ይቻውን 350 ናት። ቦዲ ምንም የሚያሳይ ነገር የለ። ፀጉራችሁ በቃ አይልም። ሸርተት ብሎ አንዲያው ቢወርድ ማለት ነው። አንገታችሁ ብቻ ይታይ እንደው። ለዛ ይሄን የምላችሁ ዳገሬ ልጆች እዘዙኝ፣ ግዙኝ፣ አበረታቱኝ። እንደዛ ነው የምላችሁ ውዶቼዋ። ይሄን ይመስላል።